ድንጋይ ለሚወረውሩብኝ ሰዎች ውሸት በጣም በተደጋጋሚ ሲደጋገም እውነት ስለሚመስል ደሞመንት ትንቢት የሳትኩ ሰዓት አገልግሎቱን አቁሟለሁ። አንድም ቀን ከእግር ኳስ ጋር የተገናኘ ፕሮፌሲ ሚስ አድርጌ አላውቅም። ሰላም ሄቨን ቤተሰቦች እንዴት ናችሁ እንላለን። ሄቨን ፋሚሊ ነን። ውሸት ሲደጋገም እውነት አይሆንም። ነቢይ ሚራክል ዝምታውን ሰበረ። ውሸት በጣም በተደጋጋሚ ሲነገር እውነት ይመስላል። ይህ የብዙዎቻችን የዘውትር እይታ ነው። በቅርቡ ደግሞ በማህበራዊ ሚዲያ ላይ በነቢይ ሚራክል ተካ ዙሪያ በተከታታይ በርካታ የተቆራረጡና የተቀነባበሩ ቪዲዮዎች ሲዘዋወሩ አስተውለናል። ነቢይ ሚራክል ዛሬ ዝምታውን ሰብሯል። ያልተጠበቁና አነጋጋሪ ምላሾችንም ይዞ መጥቷል። እውነታው ምንድነው? አብራችሁን ቆዩ። የውሸት ፕሮፓጋንዳውና እውነታው። ነቢይ ሚራክል በተለይም ከእግር ኳስ ውጤቶች ጋር ተያይዞ ስለሚናገራቸው ትንቢቶች ብዙዎች ሲያወሩ ይደመጣል። ነገር ግን በቅርቡ የተለቀቁት ቪዲዮዎች የዛሬ 2 ዓመትና 3 ዓመት የተነገሩት አሊያም ዓመቱ ሲጀምር የተነገሩትን ከአውዳቸው ውጪ ቆራርጦ በማውጣት የተሰሩ መሆናቸውን አጋልጧል። አገልግሎቴን ለማጥቆርና ተከታይ ለማብዛት ፈልገው የተደረጉ የኤዲቲንግ ስራዎች ናቸው ይላል ነቢይ ሚራክል። ከዚህም ባለፈ እርሱ መልስ ሰጥቶ የማያውቀው እርሱ ካለበት እና ድንጋይ ከሚወረውሩበት ሰዎች መካከል ሰፊ ርቀት ስላለ እንደማያገኘው ስለሚያውቅ መሆኑን በልበ ሙሉነት ተናግሯል። ትልቁ ውርርድ። ነቢይ ሚራክል ለተከታዮቹ ያስተላለፈው ትልቁ መልእክትና ውርርድ ይህ ነው። አንድም ቀን ከእግር ኳስ ጋር የተገናኘ ትንቢት ተሳስቼ አላውቅም። ትንቢት የሳትኩ ዕለት አገልግሎቴን አቆማለሁ። ይህ ብቻ አይደለም። ጠዋት 2 ሰዓት ጀምሮ እስከ ከሰዓት 10 ሰዓት በሚቆይ የቤተ ክርስቲያን ፕሮግራም ውስጥ በእግዚአብሔር ቃልና በጸሎት መሃል ባሉ ጥቂት የእረፍት ደቂቃዎች እነዚህን የእግር ኳስ ትንቢቶች የሚናገርበት የራሱ የሆነ ትልቅና መንፈሳዊ ምክንያት እንዳለው አስምሮበታል። ለማንም ማብራሪያ አልሰጥም፣ የምፈልገውም የማንም ድጋፍ አይደለም በማለት አቋሙን ግልጽ አድርጓል። ትክክለኛ መረጃ ከየት ይገኝ? ከዚህ በኋላ በተለያዩ ቻናሎች የሚወጡ ቆራርጦ የተሰሩ ቪዲዮዎችን እንዳታምኑ ጥብቅ ማስጠንቀቂያ አስተላልፏል። የነቢይ ሚራክልን ትክክለኛ ትንቢቶችና ትምህርቶች ለማግኘት እነዚህን 2 ኦፊሻላዊ ገጾች ተጠቀሙ። በቲክቶክ ከ370 ሺህ በላይ ተከታዮች ያለው ሚራክል ተካ የሚለውን ገጽ፣ በዩቲዩብ ፕሮፌት ሚራክል ተካ የሚለውን ኦፊሻላዊ ቻናል። ነቢይ ሚራክል በመጨረሻም እውነቱን ተረድተው ይህ ውሸት ነው፣ የድሮ ቪዲዮ ነው እያሉ ኮመንት ለሚሰጡትና ለሚከላከሉለት ቅን አገልጋዮችና ወንድሞች እንዲሁም እህቶች ልባዊ ምስጋናን አቅርበዋል። ወደፊትም ዓለም አቀፍ ትንቢቶችን ከመናገር ወደ ኋላ አልልም በማለት መልእክቱን ቋጭቷል። እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልን። ቪዲዮውን ላይክ በማድረግ እውነታው ለብዙዎች እንዲደርስ የበኩላችሁን አድርጉ። በሌላ ቪዲዮ እስክንገናኝ ቸር እንሰንበት። ድንጋይ ለሚወረውሩብኝ ሰዎች ውሸት በጣም በተደጋጋሚ ሲደጋገም እውነት ስለሚመስል ደሞመንት ትንቢት የሳትኩ ሰዓት አገልግሎቱን አቁሟለሁ። አንድም ቀን ከእግር ኳስ ጋር የተገናኘ ፕሮፌሲ ሚስ አድርጌ አላውቅም። ትንቢት ስቼ አላውቅም። ድንጋይ ለሚወረውሩብኝ ሰዎች ምላሽ ሰጥቼ አላውቅም። ምላሽ ሰጥቼ የማላውቀው እነሱ ባሉበት ስፍራ ሆነው በሚወረውሩበት ድንጋይ እና እኔም ጋር ባለው ርቀት መካከል ሰፊ ርቀት ስላለ ድንጋያቸው እንደማያገኘኝና እንደማያደርስብኝ እርግጠኛ ስለሆንኩ ነው። ዛሬ በፊታቸው የመጣሁት ብዙ ውሸት ሲደጋገም፣ ውሸት በጣም በተደጋጋሚ ሲደጋገም እውነት ስለሚመስል አሁን እውነቱ ምንድነው የሚለውን ነገር እንድታውቁ ነው። እውነቱ ምንድነው የሚለውን እንድታውቁ እኔ እስከዛሬ በተለያየ ሀገራዊ ጉዳዮች ላይ ኢንተርናሽናል ጉዳዮች ላይ ትንቢት ተናግሬ ያውቃለሁ። እስከዛሬ የተነበይኳቸውን ትንቢቶች በሙሉ ደግሞ ፖስት የማደርገው ሚራክል ተካ በሚለው የቲክቶክ ፔጅ እና ፕሮፌት ሚራክል ተካ በሚለው በዩቲዩብ ፔጅ ላይ ነው። እስኪ ሰሞኑን የተለቀቁ ስላሉ ቪዲዮዎች ምላሽ ለመስጠት ያክል እነዚህ ቪዲዮዎች እስኪ አይተናቸው እንመለስ። የአርሰናል ደጋፊዎች ይህን ዓመት ተስፋ ቁረጡ። እሱንም አይቻለሁ። ተስፋ ቁረጡ እና ዲስ ይር ተስፋ ቁረጡ። ቢኮዝ ፊተኞች ኋላ ኋለኞች ፊት ሲሆን አይቻለሁ። ቻምፒየንስ ሊግ ላይ ያሉ ክለቦች 4 ናቸው። because there are only remaining of 4
clubs in the Champions League. ሶስቱ ጣሊያናውያን ናቸው፣ አንዱ ስፔናዊ ነው። Because the one was a Spain and the three of them was about. የሶስቱ አሰልጣኞች ጣሊያናውያን ናቸው። The coach of the three leagues of them were Italian. እዛ ውስጥ እንግሊዝ ብዬ አልተናገርኩም። In that place I didn't say about English. ስፔንና ጣሊያን ብቻ ነው ያልኩት። I was comparing between Italy and Spain. ስፔንና ጣሊያን ብቻ ነው ያወራው። I was telling them about Spain and Italy. እመኑኝ አሁንም ዋንጫው የሚሄደው ወደ ስፔን ነው። Trust me. ቀጣይ ይሄንን የሚዩት የሚቀጥለው ማንቸስተር እና አርሰናል ጨዋታ አላችሁ መሰለኝ። ጨዋታውን አርሰናል 1-0 እንዲያሸንፍ ጸልይላችኋለሁ። I think ጨዋታውን አርሰናል 1-0 እንዲያሸንፍ ጸልያለሁ። እንደዚህ የጸለይን አርሰናል የሚባል ቡድን የአርሰናል ደጋፊዎች አላችሁ? የአርሰናል ደጋፊዎች ሲጨፍሩ አይቻለሁ። አካላ ፊዮሪያ 0 የማንቸስተር ደጋፊዎች ግን ትልቁ ችግሩ እኔ አርሰናልን ለመደገፌ ነው። የአርሰናል ደጋፊዎች አላችሁ? እስኪ እጆቻችሁን ከፍ አድርጋችሁ አሳዩ። የአርሰናል ደጋፊዎች ቢኮዝ አየው ከዛ አርሰናል ሲጨፍራየው መቼ እንደተነገሩ አያቸዋቸው። አንዳንዶቹ 2 ዓመት ሆኗቸዋል። አንዳንዶቹ ከ3 ዓመት በፊት የተነገሩ ናቸው። አንዳንዶቹ ደግሞ ዘንድሮ ገና ዓመቱ ሲጀምር የነበረ ጨዋታ ላይ የተነገሩ ናቸው። በተለያየ ጊዜ ውስጥ ግን ኤዲት የተደረጉ አይዶንት ኖ አገሎትን ለማልጠሸልተት ይሁን ሚራክል ተሳስቷል ብለው የሚራክልን ስተት ነቅሰውና ፈልገው ለማውጣት ያድርጉት አላቅም። ሜቢ ፎሎወርም ለማብዛትና ለማግኘት ብለው ሊሆን ይችላል እንደዚህ አይነት ድርጊቶችን የሚያደርጉት። ነገር ግን ከዚህም በኋላ እስከዛሬ የተናገርኳቸውን ነገሮች ለሚቀጥለው ዓመት ቆራርጠው ላይመጡላችሁ ይችላሉ። ነገር ግን ይህንን ቪዲዮ ለምታዩ ሰዎች በሙሉ አንድ የምነግራችሁ ነገር እኔ ከራሴ ቲክቶክ ላይ ካለው ከ370 ሺህ በላይ ፎሎወር ባለው ፔጅ እና ዩቲዩብ ላይ ፕሮፌት ሚራክል ተካ ከሚለው ውጭ የትኛውን ቻናል ተጠቅሜ የኔን ቪዲዮ አስተላልፌ አላቅም። ሁለተኛ ምንም አይነት የእግር ኳስ ውጤት መናገር የጀመርኩት አሁን አይደለም። የዛሬ 3 ዓመት በፊት ጀምሮ ዩቲዩብ ላይ ፈልጋችሁ ማግኘት ትችላላችሁ። ፕሪሚየር ሊግ ማን ይበላል፣ ቻምፒየንስ ሊግ ማን ይበላል የሚሉትን በሙሉ እየተናገርኩ ነው እዚህ ድረስ የመጣሁት። አንድም ቀን ትንቢት ስቼ አላቅም። ደሞመንት ትንቢት የሳትኩ ሰዓት አገልግሎቱን አቆማለሁ እና አንድም ቀን ከእግር ኳስ ጋር የተገናኘ ፕሮፌሲ ከእግር ኳስ ጋር የተገናኘ ትንቢት ሚስ አድርጌ አላቅም። ትንቢት ስቼ አላቅም። ያ አናዷቸው ይሁን ያበሳጭቷቸው ሊሆን ይችላል። አገልግሎትን ለማጠልሸት በብዛት የተለያየ እንትን ኤዲት እያደረጉ ሲለቁ ያለው። ከዛ ውጭ ሌላ ልነግራችሁ የምፈልገው ነገር አንዳንዱ ሰው ለምንድን ነው ይሄ ያስፈልገው፣ ይሄ ለምንድን ነው እንደዚህ ማውራት ያስፈልገው ሊል ይችላል። እመኑኝ ጠዋት 2 ሰዓት የሚጀምር ፕሮግራም ከሰዓት 10 ሰዓት ተኩል ላይ የምንጨርሰው ፕሮግራም በ8 ሰዓት ተኩል ሙሉ ወርሺፕ ተደርጎ የእግዚአብሔር ቃል ተምረን እንዲሁም የጸሎት ፕሮግራም አድርገን ባለችው የ3 ደቂቃና የ2 ደቂቃ ጋፕ ውስጥ ነው እንደዚህ ነገሮችን ማወራው። ለምን እንደምናገር ለማንም ማብራሪያ መስጠት ግዴታ የለብኝም። የምናገርበት የማደርግበት የራሴ የሆነ ምክንያት ስላለኝ 1 2 3 4 5 ብዬ የምናገራቸው የራሴ ምክንያቶች አሉኝ። በዚህ አገልግሎት ይህንን በማድረጌ ብዙ ከእግዚአብሔር መንግስት አንጻር ያገኘኋቸው የእግዚአብሔር መንግስትም ከዚህ አገልግሎት የተጠቀመው ብዙ ጥቅም ስላለ ነው ይህንን የማደርገው። ማብራራት ይጠብቅ። አንዳንዱ ሰው ልክ ወረቀትና ስክሪፕቶ ይዞ ቀይ ማርከር ይዞ እንዳስረዳውና እንዳብራራ ይጠብቃል። አገልግሎት ጋር በተገናኘ ኢየሱስን በመውደድ የማደርገው ነገር ስለሆነ አገልግሎት ጋር በተገናኘ የማንንም ሰው ድጋፍ የማንንም ሰው ተቃውሞ አልፈልግም። አገልግሎት ጋር በተገናኘ ለማንም ሰው ማብራሪያ ሰጥቼ አላቅም፣ ወደፊትም አልሰጥም። አሁንም ከዚህም በኋላ ብዙ ኢንተርናሽናል ትንቢቶች እናገራለሁ፣ ብዙ ፕሮፌሲዎች እናገራለሁ። እየቆራረጠው ሲያደርሷችሁ ግን በሌላ አካውንት ከሆነ የሚያደርሷችሁ ፌክ መሆኑና ውሸት መሆኑን ታውቁ ፈልጋለሁ። እንዲሁም ወደ እኔ አካውንት መታችሁ ቼክ እንድታደርጉ ላሳስባችሁ እወዳለሁ። በቅንነት ውሸት ነው እያላችሁ ይሄ 2 ዓመት በፊት የተነገረ ነው ይቻሉ እያላችሁ በተለያየ ስፍራ ላይ ኮሜንት ሰጡ የነበራችሁ ወንድሞችና እህቶች እግዚአብሔር ዘመናችን ይባርክ። ሁላችሁንም ወዳችኋለሁ። ቀጣይ ዓመት መተንበይ እቀጥላለሁ። የዛሬ 2 ዓመት መተንበይ እቀጥላለሁ። አፍተር ዲስ ያሉ ነገሮችንም መተንበይ እቀጥላለሁ። ይሄን ሁሉ ማድረገው ለአንድ ምክንያት ነው። እግዚአብሔር አይኔን ከፍቶታል። አሜን። ሰላም ሄቨን ቤተሰቦች ጤና ይስጥልኝ፣ እንዴት ናችሁ እንላለን። ሄቨን ፋሚሊ ነን። ይህ ቻናል በሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን እየተካሄዱ ያሉ ፕሮግራሞችንና ሊካሄዱ ያሉትን እየተከታተለ ለእናንተ መረጃ የሚሰጥ ሲሆን በተጨማሪም የነቢይ ሚራክል ተካ ሳምንታዊ ቋሚ ትምህርቶችንና ስብከቶችን በአጭርና ግልጽ በሆነ መልኩ ወደ እናንተ የምናቀርብበት ነው።
በየትኛውም ቦታ ሆናችሁ ፕሮግራሞቻችንን ሳያመልጣችሁ እንድትከታተሉም ያደርጋል። የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን ፕሮግራሞችን፣ መልእክቶችን፣ እውነተኛ መረጃዎችን ወደ እናንተ ያቀርባል። የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን ባለራዕይ የነቢይ ሚራክል ወዳጆችና ተከታዮች ሆናችሁ ይህንን ቻናል በመቀላቀል ለሌሎችም ሼር በማድረግና በመጋበዝ የጸጋው ተጠቃሚዎች እንድትሆኑ እንጋብዛችኋለን። ኢየሱስ ይችላል።